ባህዱ እዱ ወበካልእታ ዘይዘር መጽሐፈ መነኮሳት አንቀጽ 1 ምዕራፍ 1 በአንድ እጁ እየሰበሰበ በአንድ እጁ እንደሚዘራው ሰው አትሁን። እጅግ የተወደዱና የተከበሩ ወንድሜም አባቴም መካሪዬም መጋቤ ሃይማኖት ቆሞስ አባ ጡመ ልሳን የአዲስ ከተማ ቂርቆስ ክፍላተ ከተማ ስራ አስኪያጅ፣ የዚህ ታላቅ ጥንታዊ ደብር አስተዳዳሪ ሊቀ ብርሃናት መምህር አድማስ፣ እጅግ የምንወዳችሁና የምናከብራችሁ ለብዙ ሊቃውንት ለብዙ አባቶች መቀረጽ ወደ ቅድስቷ ቤተ ክርስቲያን ጠጋ ብለው በኃላፊነት እንዲያገለግሉ ውለታቸው ያለብን የማትሰለቹን እናት ቤተ ክርስቲያን ልጅ እንዲወጣላት እንዲወለድላት ማህፀነ ለምለም ነችና ያንን የምታከናውኑ ትውልድን የምትቀርጹ በቅዱስ ጳውሎስና በቅዱስ ሥላሴ ዩኒቨርሲቲ ያላችሁ መምህራን፣ መስዋዕት የሚሰምርላችሁ የዚህ አጥቢያ ምዕመናን፣ አይኖቻችሁን እጆቻችሁን የሚያዩ እናንተን ደጅ የሚጠኑ በኃጢአት በበደል ብንወድቅ በንስሐ እያነሱ መሪ ኮከብ ሆነው ከፈጣሪያችን ጋር ከአምላክ ቅዱስ ጴጥሮስ ጳውሎስ ጋር ያስታርቁናል፣ ያገናኙናል፣ ወደ ጽድቁ ጎዳና ይመሩናል ብለው ምዕመናን ተስፋ የሚያደርጓቸው የሰማዕታቱ የአባቶቻችን አገልጋዮች ሊቃውንት፣ ካህናት፣ ዲያቆናት ሁላችሁም ይህችን የዛሬዋን ቀን በቆሎ ትምህርት ቤት በመንፈሳዊውም በዓለማዊውም ገበያ ዞር ዞር ብለን የገበየነውን የሰበሰብነውን በአእምሯችን የተቋጠረውን በልቦናችን የታተመውን ዕውቀት መቀስቀሻ ወደ ሥራ መተርጎሚያ የሚሆነውን ልዩ ስልጠና ልዩ ኮርስ እንድንወስድ የፈቀደልን የአባቶቻችን አምላክ ስሙ የተመሰገነ ይሁን። እናንተ ከሁሉም በጣም እጅግ እድለኞች ናቸው። እድላችሁም ደግሞ እነኚህን ጉምቱ መምህራን ጉምቱ መተርጉማን ዓለምን የተገነዘቡ የተረዱ የዓለምን ውሎ አዳር ከነክፋቷ በደንብ የሚያውቁ የሚተነትኑ የሚተነብዩ የሚተረጉሙና የሚያስተምሩ አቅጣጫ የሚሰጡ አባቶችን በአዲስ አበባ ሀገረ ስብከት ታላላቅ ስልጠናዎችን አድርገናል። ከዚህ በፊት ሁላችሁም እንደምትገነዘቡት እንደምትረዱት ከጾመ ነቢያት በፊት በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ አዳራሽ ውስጥ የመጨረሻውን በአዲስ አበባ ያሉትን አድባራትና ገዳማት የሥራ ኃላፊዎችን ስልጠና ሰጥተናል። ከዛ በፊት የአዲስ አበባ ሀገረ ስብከት የየክፍለ ከተማው ከክፍለ ከተሞቹ በፊት የየክፍሉ ኃላፊዎች ከዛ የክፍለ ከተማ ስራ አስኪያጆችና የሥራ ኃላፊዎች ስልጠና ወስደው ወደ እናንተ ነበር የወረደው። ወደ እናንተም ሲወርድ ከማሁ ግበሩ ነበረ የመጨረሻ መልእክታችን። የወሰዳችሁትን ስልጠና የወሰዳችሁትን ኮርስ በየአድባራትና ገዳማቱ እንዲሁ አድርጉ፣ ካህናቱን አንቁ የሚል ነበረ። እናንተ እንደ አዲስ አበባ 10ኛ ወይም 12ኛ ናችሁ። ብዙዎቹ አልቀደሟችሁም። ፈጥኖ ተግባራዊ ያደረገ ቢኖር ጴጥሮስ ጳውሎስ ነው። ለዛውም ለየት ባለ 2 ወር ነው ባላችሁ የ3 ወር ስልጠና። እንግዲህ በጣም ይሄ ልዩ ነውና በዚህ እድለኞች ናቸው። እኛ ፈልገን ያላገኘናቸውን መምህራንን ደግሞ በማግኘታቸው እኔም እንደ ሀገረ ስብከት እጅግ በጣም ደስ ብሎኛል። መልካም የአዝመራ ወቅት፣ የግብይት ወቅት፣ እግዚአብሔርን የበለጠ የምታውቁበት ሚስጥሩ የምታውቁትን ሚስጥር የምታራቅቁበት ወቅት ጊዜ ቆይታ እንደሚሆንላችሁ ተስፋ አለኝ። እንግዲህ ከዚህ የምናገኘው በመጽሐፈ መነኮሳት ላይ ቅድም መግቢያ ላይ እንደነገርኳችሁ በአንድ እጁ እየሰበሰበ በሌላኛይቱ ደግሞ እንደሚዘራ ሰው አትሁን። ይሄ የሁላችንም ፈተና ሁላችንንም የገጠመን እንደ ሀገርም እንደ ተቋምም እንደ ቤተ ክርስቲያንም የገጠመን ፈተና ነው። እግዚአብሔር በመካከላችን ጽድቁን ሳይነሳን በረከቱን ሳይነሳን አገልጋዮችን ሳይነሳን ያጎደለን አንዳች ነገር ሳይኖረን
ጽድቃችን፣ ትሩፋታችን፣ መንፈሳዊ ተጋድሏችን፣ ሕይወታችን፣ ውሎ አዳራችን ሁሉ ለምን እንደሚዘራ ለምን አራያ መሆን እንዳልቻለ ለምን ምሳሌ እንደማይሆን እንደቀደሙት አባቶቻችን በቃል ኪዳናቸው ጥላ ስር እንደምንሰበሰበው በየኔታ ካባ ስር በመነኮሳቱ ፈረድያ ስር በካህናቱ ካባ በዲያቆ